አምላክ ማን ነው? ኢየሱስ አምላክ አይደለም፣ አዳኝም አልነበረም። ኧረ ፍጡር ነው አሉ፣ ነብይነት ነው ግብሩ። አላህ ነው ታላቅ ተቀበለው ይህንን ሐቅ። በሳይንሱ ቢመረመር ቁርአኑን ቢመሰክር ኢየሱስ አይደለም አዳኝ፣ አላህ ነው ብቸኛ ኤልሻዳይ ዳኛው አሉ። ማን ያውራ የነበረ ማን ያርዳ የቀበረ ተብሏልና ማን ነው መድኃኒት ለውሩ ማየት ወጥቶ ነፃነት የሰበከው የተወደደችውን የጌታን ዓመት። ምስክርነቱ ቀጠለ እንዴ 38 ዓመት ተጋድሜ ባልጋ ተጣብቆ ፍራሽና ስጋ የሚነካኝ ጠብታ ውሃ የሚያጠጣኝ ዘመድ አልባ ሆኜ ተቀይሮ ስሜ ደዌ ሲሉ ያዳነኝ አልጋህን ተሸክመ ሂድ ያለኝ የእግዚአብሔር ልጅ እሱ እግዚአብሔር ኢየሱስ ነው። ወደ በሽታዬ ማትመልሱኝ አላህ አምላክ ነው አትበሉኝ። ሌላው ቀጠለ ከመወለዴ ጀምሮ ዕውር ነበርኩ፣ ጨለማው ነው የኔ ኑሮ። በቤተሰቤ ተሰልችቼ መንገድ የሚመራኝ አጥቼ ብርሃንን ናፍቄ ጨለማ ውስጥ ተደብቄ ብርሃን የዓለም ብርሃን የሆነው አይኖቼን ጭቃ ቀባኝና በሴሊዮም ታጠብና እያለኝ በቃ አየሁኝ ሙሉ ሰውም ተባልኩኝ። ታሪኬን የለወጠው ኢየሱስ ጌታ ነው። አላህ ግን ትዝታዬ ጨለማዬን ማያዬ የተዘጋ ታሪኬ ነው። ሙሉ ሰው የተባልኩት አምላክ ነው ኢየሱስ በእውነት። ቀጠለች ሌላዋ 12 ዓመት ያለ ማቋረጥ ደም እየፈሰሰኝ ሳመት የልብሱን ጫፍ ዳስሼ ከመሜ ተፈውሼ እርፍ ያልኩት ኢየሱስ ነው የኔ አባት። አላህንማ የደም ነጠብጣቤ ጋር ፈልጉት፣ አዲሱ ፈውሴ ጋር አታቅርቡት፣ ከኢየሱስ ጋር አታወዳዱት። ምስክርነቱ ቀጠለ። ማነሽ አንቺ አሉ ዳኛው። እኔማ አንድ ዘማዊ ነኝ፣ በኢየሱስ ዘመን የነበርኩኝ። ኃጢአቴን ይቅር ተብዬ ነፃ ወጣሁ ብዬ ዘምሬ በደሌን የረሳሁኝ በኢየሱስ ፍቅር የተያዝኩኝ አንድ ተራ ሰው ነበርኩኝ። ቀጥይ አሉ ዳኛው። ጻፎችና ፈሪሳውያን ሙሴ በድንጋይ እንድትወገር አዘዘን ብለው ኢየሱስ ጋር አቀረቡኝ። ቀና ብሎ ተመለከተኝ፣ አቀርቅሮ መሬት ላይ ጻፈ። የወጋሪዎቼ ኃጢአት በግንባራቸው ተለጠፈ። ቀና አለና ወዴት አሉ ከሳሾችሽ በድንጋይ የሚወግሩሽ? ኧረ ጌታ አንድም የለም አልኩት መወገሬን እየጠበቅኩ። እንኳን በድንጋይ በጠጠርም ቢሆን ልጄን አትንኩ፣ ልጄ የምወድሽ ሰላም ሂጂ፣ ድህነትሽን አውጂ ያለኝማ ኢየሱስ ነው አላህ ነው አትበሉኝ። አላህማ ቢሆን ኖሮ አምላኬ ጉድጓድ ተቆፍሮ በልኬ ተቀብሬ በድንጋይ ተወግሬ ሞት ነበር ያለ ምሕረት። አላህንማ ፈልጉት በጉድጓዱ ከድንጋዩ ከክምሩ። የፍቅር የምህረት አባት የሚያነጻ ከኃጢአት ኢየሱስ እርሱ ክርስቶስ ለዘላለም ይንገስ። አላህን አታወዳዱት፣ ከአምላኬ ዘንድ አታቅርቡት። በሐላ ውስጥ አየሁት ሞቴን፣ በኢየሱስ ግን ምህረቴን። ሌላው ምስክር ቀጠለ። መጀመሪያም ድፍረት ነው አላህና ኢየሱስን ለማወዳደር መሞከሩ። የኢየሱስ እኮ ገናና ነው ክብሩ። ሰው ሲጋፋ ለመፈወስ በወረፋ ሳንቲሜን እየሰበሰብኩ እየለመንኩ ሳለው አፈር ሆኜ በአፈር ላይ ተቀምጬ ምን ላድርግልህ ያለኝ መኖሬንም ያስታወሰኝ ማየትን ስለው አይኔን ዳሰሰው ሳንቲሜን አስወርሮ በደስታ አዘልሎ በደስታ ያሰከረኝ ቃላት እስኪያጥረኝ ያስባለኝ ያዘለለኝ ያዘመረኝ
ኢየሱስ እኮ ፈዋሽ ነው። ኢየሱስም ባይን አባሽ ለዘላለም ብሩክ አምላክ ኢየሱስ ነው። አላህንማ ጨለማዬን አየሁበት፣ በኢየሱስ ጨለማዬን ረሳሁበት። እንዲህ እያለ ምስክርነቱን ቀጠለ። ነው ስለ ኢየሱስ ያላችሁ ንጉስ ለመሆን ምስክር ምንድነው? ሽቅድድም አላህ ነው ንጉስ፣ አምላኬ ነው እሱ። አንቺ እቴ ስትመሰክሪ ስለ ኢየሱስ ስትናገሪ አመንዝረሽ ከኢየሱስ ፊት ሲያቀርቡሽ ከሳሾችሽን አሳፍሮ ኃጢአትሽን ይቅር ብሎ እንዳዳነሽ ተናግረሻል። ስለሆነም ኢየሱስን አምላኬ ብለሻል። አንዴ ልስማሽ፣ ድገሚልኝ። ዳኛው አቋረጡ፣ ማንነቷን ጠየቁ። እኔማ እንደሷ ዘማዊ ነኝ፣ በመሐመድ ዘመን የነበርኩኝ ዘማዊ ተብዬ መሐመድ ጋር ቀርቤ እርጉዝ በመሆኔ ስትወልድ አምጧት የተባልኩኝ፣ ከወለድኩም በኋላ ዳግም የተያዝኩኝ። መሐመድ አዝኖልኝ ትንሽ ልጇን ታሳድግ ከዛም ትመለስና ትገደል የተባልኩኝ፣ እናም ልጅ አድጎ የተገደልኩ በድንጋይ የተወገርኩ ሴት ነኝ። ቀጥይ አሉ ዳኛው። አልኩሽ እኮ ጻፎችና ፈሪሳውያን ሙሴ በድንጋይ እንድትወገር አዘዘን ብለው ኢየሱስ ጋር አቀረቡኝ። ቀና ብሎ ተመለከተኝ፣ አቀርቅሮ መሬት ላይ ጻፈ። የወጋሪዎች ኃጢአት በግንባራቸው ተለጠፈ። ቀና አለና ወዴት አሉ ከሳሾችሽ በድንጋይ የሚወግሩሽ? አረ ጌታ አንድም የለም አልኩት መወገሬን እየጠበቁ። እንኳን በድንጋይ በጠጠርም ቢሆን ልጄን አትንኩ፣ ልጄ የምወድሽ ሰላም ሂጂ ድህነትሽን አውጂ ያለኝማ ኢየሱስ ነው አላህ ነው አትበሉኝ። ምስክሯ ቀጠለች። ስሚ እንግዲህ የኔን ታሪክ፣ የአላህን መሆን አምላክ ልክ እንዳንቺው አመንዝሬ በሰንሰለት ታስሬ መሐመድ ጋር አቀረቡኝ። ባመንዝራነቴ ወነጀሉኝ። ረገዝናዬን ስነግረው አምጧት አለ ሕፃኑን ስትወልደው። 2 ምጥ ሳምንት አንድ ልጄን ልወልድ ሞቴ ሊሆን የሱ መወለድ 9 ወር ቢረዝም ዳግም ባረግዝም ባልወልደው 9 ዓመት በሆዴ ባኖረው 9 ዓመት ባመጣው ተመኘው። ተፈጥሮ ጨክና ልጄን ወለድኩና መልሰው ወሰዱኝ፣ ከልጄ ነጠሉኝ፣ መሐመድ ዘንድ አቀረቡኝ። አላህ ምሕረትን አዘነበልኝ፣ ልጄ ትንሽ ይደግልኝ፣ ተመልሰሽ እንድመጣ ከጅብሪል ዘንድ ቃሉ መጣ። ልጄን ቁልቁል አሳድገው ከፍ ሲል እኔ ስቀብረው፣ ሲረዝምብኝ ሳሳጥረው፣ ኮፈረ እያከሳው ሲለኝ ደረስኩ እየሰጋሁ። ልጄ አትደግ አትግደለኝ፣ ከቤት ወጥተህ መቃብሬን አትቆፍረው። በተሸከመች ማዕፀን በጠባሃቸው ጡቶቼ ልማፀን፣ ርግማኔ ይድረስብህ አትደግ አትመንደግ፣ ባጭር ያስቀርህ ወፌ ቆመች አይበሉልህ። ሁሌ እንደ ዳክ በጉልበት ተንበርክከህ ቀና አትበል፣ የልጅነት አበባህን ያርግፍብህ። ልጄ ከወደድከኝ ድርገምህ ርግማኔ ይድረስብህ። ልጄ አደገ ለማለትማ ሞት አብሮኝ ቆሟልና እድሜን ሁሌ በወራት ልቁጠረው፣ አይኑርህ ዓመት አይከበር ያንተ ልደት። ልጄ አለማደግህ አብሮ ካኖረን ካፋቀረን አትደግ ልጄ አንድ ወዳጄ። ተፈጥሮ ግን አሸነፈች፣ የልጄም ነፍስ ተታለለች። አደገብኝ ሞቴን ሊያውጅብኝ፣ እናም አጣድፈው መሐመድ ዘንድ አቀረቡኝ። ጅብሪል ፈጥኖ አመጣ የአላህን ቃል፣ ከቅፌ ልጄን ወስደው ጉድጓድ ምሰው አይኔ እያየ ተጀመረው ገራው። ልጄን ብልም ሰሚ አጣው፣ ድምፄን የተማሰው ጉድጓድ ዋጠው። አመንዝራ ውገር ድንጋይ አምጣ ድንጋይ ወርውር፣ አናቷ ላይ ማጅራቷን ኢላማ አድርጋ አፍንጫዋን አጥፋ፣ አይኗን አፍስ ደሟን ውሻ እኮ ናት ሞት ሲያንሳት። መሐመድም በፍርዱ አልወርክት፣
የፍርድ ሥርዓት የአላህ ሕግ አመንዝራነቴ ተፈጸመ በውግረቴ። እናም አላህ የጭካኔ አምላኬ ነው፣ ንጉሴ ነው የኔ ሞቴ። ችሎት ቆመን ኢየሱስን አዳኝነት እየሰማን የአላህን ፍርድ እያስተዋል እንዳኛው አሉ። ደግሞ ቀጠርን ለሌላው ቀን ብዙ ነውና ምስክሩ ለዛሬ ደና አደሩ።